ባለቤቴን ባለፈው በሌላ አካውንት ጀንጅኘው ከዛ ሚስት የለኝም ወላሂ ለአዝማ 4 አመት የከፈተኋት እንደውም የሚገርምሽ ነገር 10 ጊዜ ነው የፈተኋት እየማለ 3 ቀን ከዛ መጨረሻ ላይ ነገርኩት እኔ ወይና ያለው እሱ ኢትዮጵያ ነው ያለው ወቀስያ ወይና ያለው እሱ አንቺ የት ነሽ እሱ አንቺ የት ነሽ እሱ ኢትዮጵያ ነው እኔ ሳኡዲ ነኝ ከዛ የለኝም ብሎ ፎቶ አንቺ ይሄን ለምን አደረግሽ ሁሉ ጊዜ እኔ ጋራ ሲያወራ አሞኛል ደክሞኛል በጣም ስራ ቢዚ ነኝ ይላል ይሄማ የኢትዮጵያ ወንድ ሁሉም ጸባው እንደሆነ እሺ ቀጥል ዛሬ ደም ግፊት ደግሞ ተነስቶብኛል እስኪ በስጭት እያለኝ ነው ይላል ከዛ አሞታል እያልኩኝ በቃ አንተ አልደውልበትም ከዛ ሌላ ሴት መስዬ ሳወራው ደግሞ ምንም አይተኛ በቃ ዝም ብሎ ያወራል በጽሁፍ ሲደውል ደግሞ ጓደኛዬ ታወራዋለች ከዛ የኔ ፍቅር ታዲያ መቼ ነው የምትመጪው እኔ ጋራ ሲሆን ችግር ብቻ ነው የሚያወራው ኑሮ ውድነት ነው የሚያወራው ከዛ ጅንጀና ሲሆን ደግሞ የኔ ፍቅር እርዚቁ ባላህ እጅ ነው ነይ ቶሎና ዝሁ እንጋባ እሺ ብዙ ትዳራችን ይሻለናል ይላል ከዛ 3 ቀን ከጀነጀንኩት በኋላ እኔ እኮ ነኝ የጀነጀንኩህ እንግዲህ ደግሞ ሲያወራ ምንድነው የሚለው ሚስት የለኝም ወላሂ ለአዚም ነው የምልሽ ሚስት የለኝም ከፈታኋት 4 አመቴ አለ ከዛ እሺ ስትፋቱ ገንዘቧን ሰጥተሃታል አለችው ከዛ አዎ መቼ አብረን ሰርተን ሲጀመር ትንሽ እኮ አብረን የቆየ ነው ሁሉም ቤቱም ሱቁም መሬቱም ያለው ገንዘብ ሁሉ የኔ ነው እርዚ ብር አልቸገረኝም በቃ ደስ የሚል ሐላል ትዳር ነው የናፈቀኝ የኔ ፍቅር ነው ይልኝ እሺ ይላል ከዛ እሺ ብር ቆይ ሱቅ አላችሁ እናንተ ሱቅ አላችሁ ሱቅ ካለው አንቺ ለምን ተሰደርሽ ባልሽ ጋር ዘው አትቀመጭ ነበር ሱቅና አንዴ ብር ካለ ለምን መጣሽ እኔ ነኝ እኮ የከፈኩት እዚህ 10 አመት ከተጋባን 10 አመት ነው እኔ አዲስ አበባ የከፈኩለት በአንቺ ብር ነው የከፈተው እዚህ አብረን ነበር እሱ ተይዞ ሲገባ አንድ ልጅ ነበረን ልጁን ይዞ ገባ እኔ ደግሞ እዚህ እየሰራሁኝ ቤቱንም መሬቱንም ሱቁንም ነኝ ሁሉም ነገር ነኝ ከዛ ሁሉም የኔ ገንዘብ ነው እና ይልኝ እኔ ሐላል ትዳር ነው ያማረኝ ይላል ከዛ ሻኩና ሁሉ ነገር ታሱ ይሄንን ሲልዩ እናቴ አሁን ይሄንን ሲልሽ ስታዋሪው እንዲህ አድርገሽ ፎቶ ላኪ በቪዲዮ ልይሽ ምን አይነት ነሽ ጥቁር ነሽ አረንጓዴ ነሽ አይደል ምን ነው ዝም በደፈናው እንደሚያወራው እና ምን ላክሽ ቆንጆ አንድ ትምታምሪ ከፌስቡክ አምጥቼ ላኩለት አውረደሽ ሌላዋል አው ከዛ አቤት ስታምሪ አንደኛ አለ ከዛ ያንተ ላክልኝ ብዬው ማለት ነው በጧት ተነስቶ ጺሙን አስተካክሎ በቃ እንዴ ወላሂ ቆንጅዬ ሆኖ ላክልኝ አሁን እኔ ፎቶ ላክልኝ ስለው ማለት ነው ዝም ብሎ የማይረባው ላክ ያረገ እጪ የማያምር እንደው አይሰለጥንም ያጉ ዝም ያለው ጅንጀላ ሲሆን አማምሮ ተኳኩሎ ላክ አረግልኝ ወላሂ ከዚህ ከ4 ቀን በኋላ 3 ቀን ጀንጅኝ ድምጹን ከቀደው በኋላ እኔ ነኝ መቼም ወደድክም ጠላህም እኔ ነኝ ያስደነጀንኩ ካሁን በኋላ ኒካ የለህም አልኩት ለምን 10 ጊዜ ነው የፈታኋት 10 ጊዜ ስለፈታኋት ኒካ መመለስ አልችልም ቆይቻለሁ 4 አመት ነው ምናምን ስላለ ከዛ እኔ መሆኔን ሲያቅ አረ ረጃአቱ ብዬሻለሁ አለኝ የዛኑ ቀን ማለት ነው 10 ጊዜ ፈታሁ እያልክ ነው እንደ ረጃአቱ የምትለው ሲጀምር አልፈልግህም